የተነገረ የተመሰከረለት ነው። እንግዲህ ሁላችንም በተሰማራንበት በተጠራንበት በተሰጠን ኃላፊነት ሁሉ ታማኝ መሆን ያስፈልጋል። ለሾመን ላሰለጠነን ላመነን ሁሉ ለታመንለት እግዚአብሔርና ላመነን ሰው ሁሉ ታማኝ መሆን ያስፈልጋል። ራሳችንን እምነት አጉድለን እንዳንገኝ፣ በእምነት አጉዳይነት እንዳንጠየቅ፣ በሰውም በእግዚአብሔርም ያልታመን እንዳንሆን እንደዛው እንደ አንድ መክሊት እንደተሰጠው ሰነፍ ሐኬተኛ አገልጋይ ለዘላለም ትሉ ወደማያንቀላፋበት እሳቱ ወደማይጠፋበት አንተ ሐኬተኛ አገልጋይ ከኔ ወግድ፣ ካልዘራሁበት የማጭድ ካልበተንኩበት የምሰበስብ መሆኔን አላወቅም አታውቅም ተብሎ ለዘላለም እረፍት ወደሌለበት ወደ ስደት እንደሄደው ወደ ሲኦል እንደተሸኘው ክፉ ሐኬተኛ ባሪያ እንዳንሆን መልካም አገልጋይ መልካም ታማኝ አገልጋይ እንድንሆን እግዚአብሔር አምላካችን ይርዳል። ሁላችንም ለተጠራንበት ታማኝ እንድንሆን እግዚአብሔር አምላካችን ይርዳል። ታማኝ መሆን ያስፈልጋል። ዛሬ ታማኝ ጠፍቶ ነው፣ መተማመን ጠፍቶ ነው። ሰው አይደለም ለሰው ለራሱ መታመን አቅቶታል፣ ጥላውን ማመን አቅቶታል። መተማመን ከሰው ልጅ የራቀበት የጠፋበት ዘመን ዋላ እንድንተማመንና በእውነት ታማኝ እንድንሆን ለወንድማችን ለእህታችን፣ ለትዳር አጋራችን ሚስት ለባሏ ባልም ለሚስቱ ታማኝ መሆን ያስፈልጋልና ታማኝ እንድትሆኑ ሁላችሁን እግዚአብሔር አምላክ በምሕረቱ ይርዳችሁ። ዝናሙንም የምሕረት የረድኤት የሰላም ዝናብ ያድርግልን። ቅድም ወንድማችን መምህር ዲያቆን ብንያም በነገራችሁ ልክ በዚህ በጸበሉ በኩል እያያችሁ እንድትሄዱ ነው። ጸበሉ አምና ላይ ያያችሁ ካላችሁ ክረምት ላይ ጸበል መጠመቅ መንፈሳዊ አገልግሎት ማግኘት አንችልም ነበር፣ ጎርፉ ጸበሉ ላይ ዘሎ ገብቶ ማለት ነው። እና እሷን ለማሰራት ለመገንባት ፉቲንጉ እየተቆፈረ ነው ያለው። ለዛ የሚያስፈልገው ማቴሪያል እያያችሁ በዛው አቅማችሁ የቻለው እንድታረጉ በእናታችን በባታ ለማርያም ስም አሳስባለሁ። ለነበረን ጊዜ ሁሉ አምላካችን ስሙ ለዘላለም የተመሰገነ ይሁን። ለጸሎት ተዘጋጁ። አቤቱ አምላካችን እግዚአብሔር ሆይ ጾማችን ጸሎታችን ሁሉ ተቀበልልን፣ የታመሙትን ፈውስልን፣ የታሰሩትን አስፈታልን። ለሀገራችን ኢትዮጵያ ለሕዝባችን ጽኑ ሰላም ፍቅር አንድነትን እዘዝልን። ሰላምህን ፍቅርህን አብዛልን። ከእናታችን ከባታ ለማርያም ከመላኩ ከቅዱስ ሩፋኤል በረከት ረድኤት አሳድርብን። መጪውን በዓለም የሰላም የፍቅር የረድኤት በዓል አድርግልን። ሰላም ያሳደርክ አምላክ ሰላም ልታውለን ቅዱስ ስምህን እያልን እናመሰግናለን። አባታችን ሆይ በሰማያት መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ጋር ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ዛሬም ዘወትርም ለዘላለሙ። ካህናቱንም አክብር እስከ ዘላለም ጠብቃቸው፣ ከፍ ከፍ ማድረጋቸው በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክብር ዋጃ ቤዛም የሆንሃል
በዚህች ቅድስት ቤተክርስቲያን ተሰብስባችሁ የጸለያችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ወደሙ የጠጣችሁ በማወቅ ባለማወቅ የሰራችሁትን ኃጢአት በደል ይቅር ይበላችሁ። ሥጋው የሕግና የሥራ ደሙ አሸናፊ ልጅ በድንጋሌ ሥጋ በድንጋሌ ሕሊና ሕትምት የምትሆን የማርያም ልጅ የኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው የሚጠብቃችሁ እኔንም እናንተንም ለመንግሥተ ሰማያት የበቃ የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ይቅር እንዲለን በሚመጣው እንዲጠብቀን ስለ እናቱ ስለ ድንግል ማርያም ብሎ ይቅር እንዲለን በእንተ እግዝእትነ ማርያም ብሎ በነቢይ በገቢር አለውቀት በድፍረት የተሰራውን ኃጢአት ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ ነቃችሁን ሞባይላችሁን ቦርሳችሁን በጥንቃቄ ያዙ። ጸበሉ ለሁላችሁም ይደርሳል። እናታችን የሚሉት ከጎንደር ክፍለ ሀገር ስማዳ